ካልሆነ እንግዲህ ምሕረት ለወደደም ለሮጠም ለፈለገም አይደለም። ናዚ ቤት ስለ መዳን ስትጠየቅ ልታወራ የምትችለው ስለማን ብቻ ነው? ስለ ኢየሱስ ብቻ ነው። ስለ መዳን ነው የጠየቅኩ፣ አንተ የምታወራው ስለማን ነው? እንዴት ዳንክ ነው ያልኩ፣ አንተ የምታወራው ስለማን ነው? ስለ ኢየሱስ። እኔ የሚል ነገር ስታወራ ተጠንቀቅ። ምንድነው? አየህ፣ የእኔም አስተዋጽኦ ተው ተው ተው። እግዚአብሔር እዚሁ ነው አንተን ማዋረድ የሚጀምረው። ሰሞኑን ነው ልክህን የሚያሳይ። አንተ ማለት በመዳን ውስጥ አስተዋጽኦ ይካተት ቢባል ምን እንደምትሆን ሰሞኑን ነው የሚያሳይ። ሰሞኑን በፈረድክበት ፍርድ ይፈረድብሃል፣ በሰፈርከው መስፈሪያ ይሰፈርብሃል። ለዚህ በረታም ደከምክም እግዚአብሔርን ደስ እያሰኘ አንተም ጣዕምህን ይዘህ ለመቀጠል ከፈለክ የሚመካ ማንም ቢኖር ፍርድንም ጽድቅንም የሚያደርገው በምድር ላይ እግዚአብሔር ብቻ እንደሆነ በማወቁ በዚህ ይመካ። ኢየሱስ ከሙታን ተነስቷል፣ ድነናል። የእግዚአብሔር ልጅ ነው። ከነቢያት አንዱ አይደለም። የሆነ ሃይማኖት መስራች አይደለም። የደህንነታችን ዋስ፣ የመዳናችን ማረጋገጫ፣ የጽድቃችን ማጽኛ፣ በእግዚአብሔር ፊት እግዚአብሔር በቁጣ ላያየን የማለበት የመሐላው ማጽኛ ኢየሱስ ከሙታን መነሳቱ። በጥምቀት ሰሞን ስለ ትንሣኤ መማር አግባብ ነውን? አዎ። ሲጠመቅ ድናቸዋል? አልዳናቸው? ኢየሱስ የተጠመቀ ቀን ዓለም አልዳንም? የተወለደ ቀንስ ምን ነው? ሲወለድ የዓለም መድኃኒት ነው የተወለደው እና አልዳንም? መድኃኒቱ ተወለደ፣ ግን መድኃኒቱ መድኃኒት ሆኖ አልቀረበም፣ አልተሰጠም። ሲጠመቅ ዓለም አልዳንም? ታምራት ሲሰራ ዓለም አልዳንም? በባህር ላይ ሲራመድ አልዳንም እንዴ? አቤት! ኢየሱስ ያኔ በባህር ላይ ሲራመድ አልዳንም? አልዳንም እንዴ? ወይንም ይጠራጠርኳል እንዴ? እንዴት አልዳንም? እንዴት አልዳንም? አንተ ስነ ስርዓት ያዝ፣ እግዚአብሔርን ፍራ። ባህር ላይ ተራምዶ የሚያድን ቢሆን ለምን ይሞታል? ምን ሆናል? ሞቱን አክብር፣ ሞቱን አክብር። ባህር ላይ የተራመደ ቀን ድነሃል? አልዳንከው? ኢየሱስ ባህር ላይ የተራመደ ቀን እንኳን አንተ እነ ጴጥሮስ ከኃጢአታቸው ዕዳ ድነዋል እንዴ? በደንብ ጨከን በሉ እንጂ ክርስቲያን ናችሁ እኮ። ያን ቦድሰሃል ብል አሜን ልትል ነው። እስቲ አልቦደስክም? አትቦድስምም። ቁርጥን እወቅ። ኢየሱስ እኔን ስትከተሉ ይቦድሷቸዋል ነው ያለው እንጂ ወደ ላይ ቅቤ አድርገው ያስቀምጧቸዋል አላለም። ይጠሏቸዋል፣ ይለዩዋቸዋል፣ ይነቅፏቸዋል ነው። በስማችሁ ላይ ይዋሻሉ፣ ክፉን ያወጣሉ ነው የሚለው። እሱ ነው የሚገጥመን። ኢየሱስ ተአምራት ሲያደርግ ድነናል። ምን ነው ኢየሱስ አልዓዛርን ከሙታን ያስነሳው ቀን አልዓዛር ውጣ ሲለው አልዳንም እንዴ? ከኃጢአት ዕዳ